ሲምፕል ኤንድ አፎርዴብል ቀላልና ሁሉም ሊችላቸው ወይም ደግሞ በገንዘብም በቀላሉ ከፍለው የሚችለው መሆን መቻል አለበት። እሱን ስናደርግ እንዴት አድርገን ነው ያለ እናመጣ የምንችለው? እኛ ጋር እንግዲህ ተናባቢነት የምንለው ለምሳሌ የኤቲኤም ተናባቢነት አለ። ኤቲኤም ላይ ያለው ተናባቢነት ለምሳሌ የአንድ ባንክ ደንበኛ ኤቲኤም ካርድ ካለው የራሱን ባንክ ኤቲኤም መፈለግ አይጠበቅበትም ማለት ነው። ምንድን ነው ሊያደርግ የሚችለው? አጠገቡ ያለው ሊጠቀም ይችላል። ካርድ ካለው አሁን ይህንን ዴቢት ካርድ ተጠቅሞ የትኛውም የክፍያ ነቁጥ ወይም ፖስ ላይ ግብይት መፈጸም ይችላል። ሌላው ደግሞ አሁን በቅርብ ያመጣ ነው በተለይ ቴክኖሎጂ ኪውአር የምንለው የኩዊክ ሪስፖንስ ኮድ ወይም ፈጣን ምላሽ የሚሰጠውን ከወሰድ ነው ደግሞ የግድ ይሄ የትኛው ፋይናንስ ተቋም ኪውአር ነው የሚለውን ማሰብ አይጠበቅም። ሞባይሉን አውጥቶ ስካን አድርጎ መክፈል የሚችልበት ማድረግ ነው። ይህን ደግሞ እንግዲህ ከተማ ብቻ አይደለም ገጠር ድረስም እንዲወርድ ማድረግ የምንችልበትን ማምጣት ማለት ነው። በተለይ ተናባቢነትን መፍጠር፣ የአገር ውስጥ የክፍያ ስርዓትን መፍጠር፣ የአገር ውስጥ የፔመንት ጌትዌይን ማምጣት፣ ለሁሉም የፋይናንስ ተቋማት ደግሞ የሚደረጉ ክፍያዎችን፣ ዝውውሮችን እንዲታረቁ ለብሔራዊ ባንክ መላክ፣ ፋይናንስ ተቋማት ደግሞ በዋናነት ራሳቸው የያዙትን የምርትና አገልግሎታቸው ላይ የምርትና አገልግሎት ጥራት ላይ እንዲያተኩሩ ደግሞ በጋራ ሊጠቀሙበት የሚችሉ መሰረተ ልማት ማምጣት ላይ ያተኮረ ነበር።